5 ግራም ወርቅ በቃ ነው እሱ ያ ችግር የለም ነው እኔ ችግር የለም ስለሱ ወንድም እሷ ትመለስ እንጂ እናት ነኝ እንደዚህ አይነት ግፍ 20 ግራም ወርቅ ኧረ 5 ግራም ይበቃዋል ችግር የለውም ደስ እንዳላ ቴንክ ዩ ስለተስማማሽ በሐሳቤ ደስ ብሎኛል ፋሲካ ይቅርታ አድርጋለህ አብራክ እንድትቀጥል ከፈለክ ተሪም ጎርድ ደግሞ ቪዲዮ እንዳሰሩብን انا ደግሞ በውስጥ ትልልሽ ፕሊዝ 10 ቤቱ 10 ግራም ለማሳየት ሪሚጌ ቪዲዮ አብሬና ነው you don't need to show me 10 ግራም ወርቅ አስመርጭኝ ሪሚጌ አሁኑኑ ላክናት ለሪም በአካውንቷ ይሄኛው እንደውም አሁን ሴል ያወጣውት አለፋት አሁን ቤት አይደለም በየቤቱ ፎቶ ይዘጋል ይሄ 11 ግራም አሁን ሴት ስለሆነ ያው ንብረትነት ነው እኔ አሁን ስራ ላይ ነው ያልኩትኝ ሪምማ ቢዝነስ ዋን ነው በጣም ነው የሚያምረው ቢዝነስ ዋን ነው አይደለም የእውነት ለቢዝነሱ ሳይሆን ይሄንን ገዛልኝና ሪም ትልክልኛለች በጣም ነው የሚያምረው ደግሞ በጣም ሞዴል አይነት ሰዓቱ ሲደርስ ዴፊኒትሊ አረሱ ችግር የለም አንቺ ብቻ ይሄ ነው ሰዓቱ ወንድሜ መታረቅም ፈልጋለሁ ኖ ስራ ላይ አይደለም እኮ ማሬ አይደለም አንድ ሰው ወደድኩሽ ካለሽ ማለት ነው ሀቢባ ፍቅር እኮ ማለት ነው እኔ የማያውቀው ፍቅር እኔን ከወደደ እኔን ነው ያኒ ለምን ሄዶ ለሌላ ጊፍት ሰጠ ሳይሆን ሄዶ ለሴቶች እቺ የምትስሟን አሻንጉሊት አሁን እቺ የምትባለው የለችም እሷን ለሴቶች ሲሰጥ በአይን በብረቴ ነው ያየሁት እዚህ ጋር ቺቲንግ አለ እንዴ ከዚህ በላይ ቺቲንግ ምን ፈለጋ እኔ ትናንትና አክሊሉ የሚሳቅ ሲሰጠኝ ምንድን ነው ያልኩት ጋይስ እናንተ መስክሩ ትናንትና እኔ አክሊሉ የሚሳም ሲሰጠኝ እንዴት የሚሳም ትሰጠኛለህ እኔ ባለ ትዳርና የሁለት ልጆች እናት ነኝ አንተ ወንድ ሆነ ለኔ ለሴት የሚሳም እንዴት ትሰጠኛለህ ይሄ እኮ እንደ ቺቲንግ ነው አሁን እኔ አንተ የምትሰጠኝን የሚሳም ስሜ ከመለስኩልክ እንደ ማገጥኩ ነው ትዳሬ ላይ የሚቆጠረው ስለዚህ ወንድ ሆነክ የሚሳም አትስጠኝ ብቻ ናቸው ለኔ ሊሰጠኝ እሷ የቹ አንዴ ነው እማዬ እናትና ታሏት ስሟን አሳንሰው ወርቅና አልማዙን የምትበልጠውን ሰው የህይወቴ መብራት የኑሬ ይፋን